እሺ ክቡራትና ክቡራን ታዳሚዎቻችን ቤተሰቦቻችን ዛሬ ደግሞ ስለ ዝንጀሮ ፈንጣጣ አጠቃላይ ያለው መረጃውን ከቴክታም የጤና ባለሙያዎች ምክር አዘል ሀሳቦችን ያቀርቡላችኋል። እሱን ተከታትለን እንመለሳለን። ዶክተር ቾምቤ ከፊት ለፊት ነው የሚገኙት። እስቲ ዶክተር ቾምቤ ስለ ዝንጀሮ ፈንጣጣ አጠቃላይ አመጣጥ በሽታው ምን ምልክቶችን ያሳያል የሚሉትን ከስሞት በመነሳት ቢነግሩን። እሺ አመሰግናለሁ። ቾምቤ ተስፋው እባላለሁ። የቴክታ መካከለኛ ክሊኒክ ባለሙያ ነኝ። የዝንጀሮ ፈንጣጣ በቫይረስ የሚመጣ የበሽታ አይነት ሲሆን ይህ በሽታ ከሚተላለፍባቸው መንገዶች አንዱ ከእንስሳት ወደ ሰው እንዲሁም ከሰዎች ወደ ሰዎች ሊሆን ይችላል። ከሰዎች ላይ በሽታ ሲታይ የሚታዩ ምልክቶች ምንድን ናቸው ከተባለ ከፍተኛ የሆነ ትኩሳት ሊኖራቸው ይችላል። እንዲሁም የሰውነት ሽፍታ ሊኖራቸው ይችላል። እንዲሁም ሊምፋቲክ ስዌሊንግ ወይም ደግሞ የሊምፍ ኖዶች ማበጥ ሊኖር ይችላል። የጉሮሮ አካባቢ ቁስለት ሊኖራቸው ይችላል። እንዲሁም የሰውነታቸው የአቅም ማጣት ሊኖር ይችላል። ከፍተኛ የሆነ የጀርባ ህመም ሊኖራቸው ይችላል። እነዚህ ምልክቶች ዋና ዋናዎቹ እነዚህ ምልክቶች ሲሆኑ ይህ በሽታ ከበሽታው የተያዙ ሰዎች እንዴት ወደ ሌላ ሰዎች ይተላለፋል ብለን ስናይ በሽታው በቀጥታ ከተያዙ ሰዎች የሚተላለፍባቸው መንገዶች አንዱ ቀጥተኛ የሆነ ንክኪነት ሊኖራቸው ይችላል ሰዎቹ ላይ። ሁለተኛም ደግሞ ከተያዙ ሰዎች በመሰሳም ሊሆን ይችላል የሚተላለፈው። ሶስተኛ ደግሞ ሴክሹዋል ኢንተርኮርስ የሚባሉ ነገሮች ላይ የበሽታ ካለባቸው ሰዎች ሊተላለፍ ይችላል ማለት ነው። እሺ መልካም። አሁን መተላለፊያ መንገዶችንና ምልክቶችን ገልጸውልናል፣ ሰምተናል። በእርግጥ አሁን ሰው ይህንን የመተላለፊያ መንገዶችን ሁሉ በመስማት ራሱን ጥንቃቄ በማድረግ ራሱን ከዚህ በሽታ እንዲጠብቅ ምክር እየለገስን፣ እስቲ መከላከያ መንገዶችና ስለ ሕክምና ያሉን አጠቃላይ ነገር ደግሞ ቢጨምሩን ዶክተር። እሺ አመሰግናለሁ። እንግዲህ መከላከያ መንገዶች የምንላቸው ሰዎቹ እነዚህ ቅድም የጠቀስናቸው ምልክቶች ያለባቸውን ሰዎች ጋር ካዩ ንክኪነት መኖር የለባቸውም። በቤተሰብ ሊሆን ይችላል፣ በተለያዩ ተቋማት ሊሆን ይችላል። አንዳንድም ሰዎች እንደዚህ ምልክቶች ታይተው እርዳታም ሊያደርጉ ይችላሉ። እነዚህ ምልክቶች አሁን ቅድም የጠቀስናቸው ምልክቶች ካሉ ከእነዚህ ሰዎች ጋር ቀጥተኛ ንክኪነት ማድረግ የለባቸውም። ሁለተኛ እንደዚህ ደግሞ መከላከያ ነው የምለው የሚናገሩ በየጤና ተቋማት በየማስ ሚዲያ የሚናገሩ ትምህርቶችን በቀጥታ በመስማት ማህበረሰቡ እነዚህ ተግባራዊ ካደረገ እነዚህ ነገሮች መከላከያ ናቸው ብለን ልንላቸው እንችላለን። እነዚህ መከላከያ ሰዎች እንደወሰዱ ሌሎቹ ምልክቶች ካለባቸው እነዚህ ምልክቶች ያለባቸው ሰዎች ደግሞ እንደ አንድ ሕክምና ዘርፍ ነው የምንለው ምልክቱ ያለባቸው ሰዎች ካሉ ቀጥታ ወደ ጤና ተቋማት ሂደው ያንን ምልክት ያለባቸው ሰዎች የጤና ተቋማት ላይ ሂደው በሽታቸውን ሕክምና ማግኘት ይችላሉ ማለት ነው። እናመሰግናለን። እንግዲህ ዶክተር ቾምቤ አሁን አጠቃላይ ያለውን መረጃ ሰጥተውናል። በጣም እናመሰግናለን። በእውነቱ ብዙ ሰዎች ይጠቀሙበታል ብለን እናስባለን። ስለዚህ በመጨረሻ እንግዲህ እንደ አጠቃላይ የሚያካፍሉን መረጃ ቀረ የሚሉት ነገር ካለ እድል እንሰጡትና እንሰነባበታለን። እሺ አመሰግናለሁ። እንግዲህ ህብረተሰቡ እነዚህ ነገሮች ሳይሆን ራሱን ጥንቃቄ እንዲያደርግ ያለኝ